ከ15 ሚሊዮን ብር በላይ ወጪ በማድረግ የማህበረሰብ አቀፍ መድኃኒት ቤት ተገንብቶ ለአገልግሎት ክፍት መሆኑን በሰሜን ጎንደር ዞን የዳባት ወረዳ ጤና ጽሕፈት ቤት ገለጸ። የመድኃኒት ቤቱ መገንባት ይደርስባቸው የነበረውን ወጪና እንግልት እንዳስቀረላቸው ነዋሪዎቹ ተናግረዋል። የተገነባው የማህበረሰብ አቀፍ መድኃኒት ቤት ከዚህ በፊት ይደርስባቸው የነበረውን ወጪና እንግልት እንዳስቀረላቸው በሰሜን ጎንደር ዞን ዳባት ከተማ ተጠቃሚዎች ተናግረዋል። በጤና መድን ቤተሰቦቻቸውን ተጠቃሚ መሆናቸውንም ገልጸዋል። ስሜ እርጎዳዊት ጥጋቡ እባላለሁ። በዳባት ወረዳ የቀበሌ 3 ነዋሪ ነኝ። እንደሚታወቀው የኛ ወረዳ በወረዳችን የኮሚኒቲ ፋርማሲ እንደምታየው ተከፍቷል። ያው እኔም የጤና መድን ተጠቃሚ ነኝ። የኮሚኒቲ ፋርማሲ ጠቀሜታው ምንድነው? የጤና መድን ውል ለመውሰድ ይጠቅማል። የማህበረሰቡን እንግልት ይቀንሳል። ያው ጊዜንም ይቆጥባል ማለት ነው። ያው የጤና የኮሚኒቲ ፋርማሲ መከፈቱ ጥቅሙ ነው ለኛ ጠቀሜታ አለው ለህብረተሰቡ። ምክንያቱም ከአሁን በፊት የኮሚኒቲ ፋርማሲ ባልነበረበት ሰዓት የግል ፋርማሲዎች ነበር የምንሄደው። ምክንያቱም ውልም ይወስድም አልነበረም። የጤና መድን ለገንዘብ ወጪ ይዳረጋል፣ የጊዜን አይቆጥብልን፣ ብዙ ተንከላትተን መድኃኒቱን በአግባቡ በሰዓት ማግኘት አንችልም እና እንደዚህ አይነት ነገሮችን ሲደርስብን ነበር። አሁን ግን የኮሚኒቲ ፋርማሲ መከፈቱ ለኛ የጤና መድን ውል ከወሰደልን ያው የገንዘብ ቁጠባን ያመጣል፣ ጊዜን ይቆጥባል፣ መድኃኒቱን በአግባቡ በሰዓቱ ማግኘት እንችላለንና ይሄን ጥቅም ይሰጠናል ብዬ አስባለሁ። አቶ ታረቀ ይባላልው ታረቀ ሙሉ ይባላልው አርሶ አደር ገበሬ ነኝ። የዳባ ዙሪያ አርሶ ገበሬ ነኝ። ይሄ የጤና መድን ይጠቅመና ለ8 ቤተሰብ ያላነሰ ነው የምንጠቀምበት። የመጣው መድኃኒት እኛን የሚጠቅም ነው። ከጎንደር ከዳባት ከወጭ ቀንሶልና እና ይህ መድኃኒት እንግዲህ ከፍ ያደርግልን ነው እየቀጠለልን ነው። መከፈቱ ከጎንደር ደባቅ ያለውን ወጭ አስቀርቶልና ነው። ብዙ ድካሞች ብዙ ትራንስፖርቶች ቀንሶልና ነው እና ቆንጆ ነው። ስሜ ዳዊት ባላለው የምኖረው ዳባት ከተማ 04 ቀበሌ ነው። እኔ ከጤና አገልግሎት የምወስደው አንዱ እኔ ነኝ። በጣም ነው የምወስደው። ሕክምና ክትትል ነው የማደርገው። ብዙ ጊዜ አንዳንድ የሚያሙ ነገሮች አሉና መድኃኒት በውጭ ብዙ ጊዜ ስንገዛ ነው የምንኖረው። ብዙ ጊዜ ማለት ነው። ከዚህ ቦታ ጠፍተው ራሱ ሌላ ቦታ ሄጄ ሁሉ አውቅ ነበርና አሁን ማህበረሰብ አቀፍ ጤና መድን መድኃኒት መደብር መከፈቱ ለኛ በጣም ደስ የሚል ነውና የሚበረታታ ነው ብዬ አስባለሁ። በመቀጠልም ጤና መድንን በደንብ ማበረታቻ እንዲሰጠው ማህበረሰቡን በደንብ ክትትልና የኤክስቴንሽን ስራ እንዲሰጠው ተደርጎ ጤና መድንን በደንብ አግባቡ እንዲጠቀም ለማክሮ ወዳለው እኔ በጤና መድን እኔ ብዙ ያተረፍኩት ነገር አለ። እስከ ጎንደር እስከ ሌላ ቦታም ሕክምና ቤት ያለው መድኃኒቶችን ከዚህ ታዘውልኝ ደባርቅ የገዛሁበት ጊዜ አለኝ። ጎንደርም ሄጄ የመጣሁበት ጊዜ አለኝ እና ጤና መድን ማህበረሰብ አቀፍ ጤና መድን መከፈቱ እጅግ በጣም አስፈላጊ የሆነና የህዝቡን እንግልትና ችግር የቀረፈ ዋነኛ አንኳር ተግባር ነው። በወረዳው የማህበረሰብ አቀፍ መድኃኒት ቤት ተገንብቶ ከ200 ሺህ በላይ የማህበረሰብ ክፍሎችን ተጠቃሚ ማድረጉን የተናገሩት የወረዳው ጤና ጽሕፈት ቤት ኃላፊ ሙሉጌታ በእውቀት ህብረተሰቡ በተመጣጣኝ ዋጋ የሕክምና አገልግሎት እንዲያገኝ ያግዛል ብለዋል። ዛሬ የተገናኘንበት ዋና ዓላማ የማህበረሰብ አቀፍ ፋርማሲ ተከፍቷል። የማህበረሰብ አቀፍ ፋርማሲ ደግሞ ዋናው ጥቅሙ አጠቃላይ የማህበረሰቡን አገልግሎቱ ምን ይመስላልና ተፈላጊነቱ ምን ይመስላል የሚለውን ለመናገር ያክል እንግዲህ ማህበረሰብ ፋርማሲ ማለት አንድ ፋርማሲ ራሱን ችሎ ተከፍቶ ለማህበረሰቡ አገልግሎት እንዲሰጥ ነው። ማህበረሰቡ በተመጣጣኝ ዋጋ አግኝቶ እንዲታከም ማድረግ ነው ዋና ዓላማው። ይህ ማህበረሰብ አቀፍ ፋርማሲ የተገነባው ያው ዳባት ወረዳና በዳባት ከተማ በመቀናጀት ነው የተገነባው። ይሄ ሲገነባ ደግሞ አጠቃላይ ከ200 ሺህ በላይ የሚሆኑ ማህበረሰቦች ይጠቀሙበታል ተብሎ ይታሰባል። ይህ ማህበረሰብ ፋርማሲ ዋና ጥቅሙ አንደኛ የማህበረሰቡን እንግሊት ስቃዩን ያላግባው ገንዘብ እንዳያወጣ ለማድረግ ይጠቅመናል። ተገልጋዮች በመጡበት ሰዓት ማግኘት ያለባቸውን ትክክለኛው ማህበረሰብ ትክክለኛው ግለሰብ ለትክክለኛው መድኃኒት በትክክለኛው ጊዜ እንዲወስድና በህመሙም ለውጥ እንዲያመጣ ጊዜ ያለፈባቸው መድኃኒቶች እንዳይሸጡ ያላግባብ ወጪ እንዳያወጣም ጥቅሞች አሉት። ከዛ በተጨማሪም ይህ እንደወረዳ ብዙ ማህበረሰቦች ነው ያሉት፣ ሆስፒታሎችም አሉ፣ ጤና ጣቢያዎች አሉ። እነሱም ማህበረሰቡ እዚህ የመጣ በተመጣጣኝ ዋጋ እንዲገዛ ማድረግ ነው። አሁን በፊት በነበረው በተለይ በኮሚኒቲ ፋርማሲ ማህበረሰብ ፋርማሲ ያለመኖሩ ጋር ተያይዞ
የተለያዩ ችግሮች ነበሩ። ማህበረሰቡ ያለ አግባብ ወጪ ያወጣ ነበር። ትክክለኛ መድኃኒትም በትክክለኛ ሰዓቱ እየተሰጠው አልነበረም ማለት ይቻላል። ወደ ግል ይሄዳል፣ ወደ ተለያየ ነገር ይሄዳል፣ በራሱ ገዝቶ የሚጠቀምበት ነገሮች ነበሩ። አሁን ግን በተመጣጣኝ ዋጋ ሀዚዚ ስለተከፈተለት ማንኛውንም መድኃኒት በቀላል ዋጋ የሚጠቀም መሆኑን ነው የምናስረዳው። ከዛው በመጣበትም የተለያዩ ምክር አገልግሎቶችም ይሰጡታል። እንደምታዩት ፋርማሲው በጣም ዘመናዊ ፋርማሲ ነው፣ በመድኃኒት ቤት ነው። ይህ መድኃኒት ቤት ደግሞ ለማህበረሰቡ ማግኘት ያለባቸው መድኃኒቶች ተፈላልጎ አገልግሎት የሚሰጥ ነው። አገልግሎቱን ለማስጀመር በወረዳው በጀት 2.2 ሚሊዮን ብር ወጪ ከ900 ሺህ በላይ መድኃኒቶችን ግዢ መፈጸማቸውንም አስረድተዋል። እንግዲህ ወደ 5 ሚሊዮን ብር በጀት ያስፈልገዋል። በአሁን በወረዳ በጀት ወደ 2.2 ሚሊዮን ብር ተይዞልን አብዛኞቹ ወደ መድኃኒት ወደ 900 ምናምን ሺህ መድኃኒቶችን አሁን ለማስጀመሪያ ያክል ገዝተናል። ነገና ነገ በኋላም እየተዱ የሚገዙ መድኃኒቶች አሉ። በእነዛ መድኃኒቶች መጥተው ለማህበረሰቡ ለመጥቀምና ማህበረሰቡ እንግዲህ ስቃዩን ለመቀነስ ነው ዋና ዓላማው። ይሄን ሲሆንም አጠቃላይ በወረዳው አማካኝነት ፎርም 15 የለውም እንደሚታወቀው ማህበረሰብ ፋርማሲ። ግን እኛ ባለሙያዎችን በውክልና በትውስ በማምጣት አገልግሎት መስጠት ስላለበት ማህበረሰቡ መጠቀም ስላለበት በዚህ መንገድ ከፍተን ለአገልግሎት እንዲውል እያደረግን ያለ መሆኑን ነው እንግዲህ መግለጽ እንፈልገው። እንግዲህ አጠቃላይ ቅድም እንዳልኩት የተገነባው ወደ 15 ሚሊዮን ብር በላይ ጨርሷል። ይህ ሲሆን ደግሞ በፕሮጀክቶችና በማህበረሰብ ድጋፍ ነው የተሰራው። ማህበረሰቡ ድጋፍ በጉልበትም በገንዘብም ድጋፍ ያደረገበት መንገዶች አሉ። በቀላሉ እያንዳንዱ ማህበረሰብ ወደ 2.5 ሚሊዮን 2.5% ያዋጣል። እንትኑ አጠቃላይ የተገነባው ከ15 ሚሊዮን ብር በላይ ነው። ከ370 ሺህ በላይ ማህበረሰቡ ያዋጣ መሆንና የኔ ባይ ስሜትም እንዳለው ይህ ግንባታ የኔ ነው የሌላ ፕሮጀክት የመጣ በምን እንዳይመስለው የኔ ነው ብሎ በዛ መንገድ ያዋጣበት መንገድ አለ። ከዛ በተጨማሪም በድንጋይ በመሸከም በገረጋንቲም በተለያየ መንገድም እገዛ ያደረግበት መንገዶች አሉና እሱ በጣም አሪፍ ነው። በዛው መጨረሻ ላይ መናገር ፈልገው ምስጋና የሚያስፈልጋቸው ሰዎች አሉ። በተለይ ዳባት ከተማውን በጣም ነው የምናመሰግነው። ዳባት ወረዳን በጣም ነው የምናመሰግን። ዲአርዲአይፒ ወይም የተጽዕኖ ምላሽ የሚባሉትን ፕሮጀክትን በጣም ነው የምናመሰግን። ከሌሎች ግንባታዎች ይልቅ የጤና ግንባታ በጣም ሴንሲቲቭ ነው፣ በጣም አስፈላጊ ነው፣ የህይወት ጉዳይ ነው ተብሎ ከቅድሚያ ተሰጥቶት ሌላ ዓላማ ነው ሊውል የነበረው። ብዙ በነደፍናቸው ፕሮጀክቶች መሰረት ማህበረሰቡ ከዚህ የተበለጠ ችግር እንደሌለው ተነጋግረን በውይይት የግንባታ የተገነባበት መሆኑን ነው እንግዲህ መግለጽ የምንፈልገው። ፋርማሲ ዋና ዓላማው የማህበረሰቡን ችግር መቅረፍ ነው። ይህን ማህበረሰብ ችግር ለመቅረፍ ደግሞ መድኃኒቶች የግድ ያስፈልጋሉ። ቅድም ለመናገር እንደሞከርኩት ወደ 980 ሺህ በላይ የሚሆኑ መድኃኒቶች መጥተው ገብተዋል። እንግዲህ ሲታይ እንደነበረው እነዚህን አገልግሎቶችን ዛሬ ጀምረን ማህበረሰቡ መጥቶ አገልግሎት የሚሰጥ መሆኑና ከዛ በተጨማሪ በተለይ ውል ይዛል የተለያዩ እንትኖች ጋር በማህበረሰብ አቀፍ ጤና መድን ጋር ውል ይዘናል። በዛ መንገድ አገልግሎቱን እየመጡ ማህበረሰብ መውሰድ ይችላል። ሌላው ማህበረሰብ ማንኛውም አይነት መድኃኒት በተመጣጣኝ ዋጋ በመውሰድ ራሱ መፈወስ እንዳለበትና መዳን እንዳለበት ነው እንግዲህ ዋና ዓላማውና ፋይዳው። ማህበረሰቡም ይሄን ተረድቶ ከሌላ እንትኖች ከሌላ ወጮች ላለመዳረግ እየመጣ እዚህ ተቋም ተመጣጣኝ ዋጋ እየገዛ መድኃኒት የሚወስድበት መንገድ ይፈጠራል ማለት ነው የምንፈልገው። ግንባታው በስደተኞች ተጽዕኖ ምላሽ የልማት ፕሮጀክትና በማህበረሰብ ተሳትፎ የተገነባ መሆኑን ያነሱት የከተማ አስተዳደሩ ከንቲባ ሀብትሸት ሞገስ የጤና መድህን ተጠቃሚዎችን የመድኃኒት አቅርቦት ችግርና መጉላላትን በዘላቂነት ለመፍታት አጋዥ ነው ብለዋል። እንደ ዳባት ከተማ በዳባት ከተማ ጤና ጣቢያ ስር የተገነባ የማህበረሰብ መድኃኒት ቤት ነው። ይሄ ማህበረሰብ መድኃኒት ቤት በዲአርዲአይፒ ወይም ደግሞ በስደተኞች ተጽዕኖ ምላሽ የልማት ፕሮጀክት እየተገነባ ነው። ይሄ በስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ይገንባ እንጂ የማህበረሰብ ተሳትፎ ያለበት ነው ማለት ነው። በተለይ በፕሮጀክቱ ከ15 ሚሊዮን ብር በላይ ሳፖርት ተደርጎ የተገነባ ነው። በማህበረሰብ ተሳትፎ ደግሞ ከ2.5 ሚሊዮን ብር በላይ የተለያዩ ገንዘብ በማሰባሰብ የፋርማሲውን ወይም ደግሞ የማህበረሰብ መድኃኒት ቤቱን ለማሟላት ድጋፍ ተደርጓል ማለት ነው። በተለይ የዚህ የማህበረሰብ የጤና መድኃኒት ቤት መከፈቱ በርካታ የህዝብ ችግር በመቀነስ ደረጃ አይነተኛ ሚና ይጫወታል ብለን እናስባለን። በተለይ ደግሞ የቅርቡ ጤና መድን ተጠቃሚዎች የመድኃኒት አቅርቦት ችግር በከፍተኛ ሁኔታ መጉላላት ችግር እየገጠማቸው የነበረበት ሁኔታ አለ። እሱን በማቃለል ደረጃ ከፍተኛ ድርሻ ይወጣል ብለን እናስባለን። ዛሬ ይህን መድኃኒት ቤት ስናስጀምር በተሟላ መንገድ ባይሆንም ቀሪ የሆኑ ጎደሎች አሉት። ግን ከሞላም ጎደል ከፍተኛውን
ለመድኃኒት ቤት መከፈት ወይም ደግሞ መድኃኒት አገልግሎት ለመስጠት አስፈላጊ የሚባሉ ግብአቶችን ለማሟላት ጥረት ተደርጓል። በመድኃኒትም እንዳቀደም እንዳያችሁት በሞላ ጎደል ለማሟላት ጥረት ተደርጓል። የግብአት የቢሮ የዘበኛ ቤት የስታፍ ቢሮዎች የተለያዩ ለዚህ ለመድኃኒት ቤቱ አስፈላጊ የሆኑ ግብአቶችን በማሟላት ደረጃ በጣም ከፍተኛ ስራ ተሰርቷል። ይህም በመደረጉ የዳባት ከተማን ማህበረሰብ የመድኃኒት እጥረት በመድኃኒት ችግር የሚንገላቱ ዜጎችን በከፍተኛ ዋጋ ጫና ሲደርስባቸው የነበሩ ዜጎችን እሱን በማቃለል ደረጃ ከፍተኛ ችግር ይፈታል ብለን ነው የምናስበው። ማህበረሰቡም የራሱ መድኃኒት ቤት መሆኑን አስበው ከዚህ በኋላ በተለይ ወደ ጎንደር ወደ ደባርቅ ወተለያዩ ርቀት ወደላቸው አካባቢዎች ሄዶ መድኃኒት የሚገዙ የማህበረሰብ ክፍሎችን ችግር በከፍተኛ ሁኔታ ያቃልላል። ከዛሬ ጀምሮ እንግዲህ አገልግሎት ክፍት ተደርጓል ማለት ነው። በተለይ ይሄ ተቋም ትልቅ ተቋም ሆኖ ለቀጣይ በሚጠቅም ብቻ አይደለም እያደገ በሚሄድ መንገድ ነው የተገነባው ማለት ነው። በተለይ ደግሞ ከጤና መድን ጋር በማተሳሰር የጤና መድን ተጠቃሚዎች ከዚህ ከማህበረሰብ መድኃኒት ቤት ጋር ውል ወስደው የበለጠ ተጠቃሚ እንዲሆኑ ቀጣይ በውል ደረጃ የምንሰራቸው ስራዎች አሉ። አሁን ግን ከዛሬ ጀምሮ እንዳያችሁት በቀላሉ ሌላ አካባቢ መድኃኒት ሲታዘዝላቸው ሲገዙ የነበሩ ሰዎች ዛሬ ይሄ መድኃኒት ቤት በመከፈቱ በቀላሉ አገልግሎት እያገኙ መሆኑን እኛም ታዝበናል ማለት ነው። ስለዚህ የህዝብን ችግር በማቃለል ከፍተኛ ድርሻ ወስዷል ማለት ነው። የጤና መድን ተጠቃሚዎችን አገልግሎት ለማሻሻል ተጨማሪ መድኃኒት ግዢ እንደሚፈጸምም ከንቲባው ተናግረዋል። ይሄን ፋርማሲ የከተማ አስተዳደሩ ምናልባት ያው እስካሁን ያሟላቸው ነገሮች አሉ። በሰው ኃይል ወረዳ አስተዳደሩ አሟልቷል። በመድኃኒትም በጋራ ያሟላለው ነገር አለ። አሁንም እንደ ከተማ አስተዳደር የጎደሉ ነገሮችን በማሟላት ደረጃ በሚቀጥለው በጀት ዓመት በመንግስት በጀት እንደምንይዘው ታሳቢ ይደረጋል ማለት ነው።